ዛሬ የማካፈላችሁ ታሪክ በብዙዎቻችን ሕይወት ውስጥ ተስፋ የለም ተብሎ በሞት ታሽጎ የተቀበረው ነገር ሁሉ በእግዚአብሔር ቃል እንዴት እንደሚነሳ ምስክርነት ነው። ብዙዎቻችን በኑሯችን፣ በጤናችን፣ በቤተሰብ ሕይወታችን ውስጥ ሞተ ያልነው ጉዳይ አለ። ነገር ግን ዛሬ የምንመለከተው ታሪክ ሞት የመጨረሻው ምዕራፍ አይደለም የሚለውን መለኮታዊ እውነት ያሳየናል። በዚህ ጥቂት ደቂቃ ውስጥ እስከ መጨረሻው አብራችሁን ከቆያችሁ ተስፋ ቆርጠን ተኝተናል ብለን ያሰብነው ሕይወታችን እግዚአብሔር ሌላ ምዕራፍ እንዳለውና ሞተ የተባለው ነገር ሁሉ በእምነት ጸሎት እንዴት እንደሚነሳ እንመለከታለን፣ እንመሰክራለን። ይህ ታሪክ ለእናንተም ትንሣኤ እንደሚሆን አምናለሁ። ሰላም የሌላም ቤተሰቦች፣ የእግዚአብሔር ሰላም ከእናንተ ጋር ይሁን። ታሪካችን የሚጀምረው በአንድ ባልና ሚስት ነው። ለ5 ዓመታት በትዳር ኖረዋል። ነገር ግን ልባቸው የሚፈልገውና ቤታቸው የናፈቀው አንድ ሕፃን ነበረ። ይህ ጥያቄያቸው ምኞት ብቻ አልነበረም፣ የጸሎት ርዕስ ነበር። በየዕለቱ በጉልበታቸው ሆነው የልባቸውን መሻት ለፈጣሪ አቀረቡ። የእምነታቸው ፍሬ አላሳፈራቸውም። ከብዙ ዓመታት ጸሎትና ልመና በኋላ ሚስትየው አረገዘች። ደስታቸው መሬት ጠበበው። አጥብቀን የለመንነው አምላክ አላሳፈረምን እያሉ እግዚአብሔርን አመሰገኑ። ይህ ሁሉ የሚመጣው ተአምር መሰረቱ የ5 ዓመት የእምነት ሕይወትና ጸሎት መሆኑን አስተውሉ። የመውለጃዋም ጊዜ ደረሰ። በዚያ ምሽት እንደተለመደው አንድ ላይ እራት በሉ። ባል ወደ መኝታ ክፍሉ ሲገባ ሚስትየዋ ወደ መጸዳጃ ቤት አመራች። ሁሉም ነገር የዕለት ተዕለት ሕይወት አካል ነበረ። ድንገት ግን ታሪኩ ያልተጠበቀ አቅጣጫ ይዟል። ባል የሰማው ድምፅ የደስታ አይደለም፣ የፍርሃት ጩኸት ነበር። ደንግጦ ወደ ስፍራው ሲሮጥ ሚስትየው የመጸዳጃ ቤት ወለል ላይ አንሸራቷት ወድቃ ጸጥ ብላለች። ድንጋጤ፣ ፍርሃትና መደናገጥ ቤቱን ሞላው። በፍጥነት ወደ ሆስፒታል ይዟት አመራ። ዶክተሮች ወዲያው ወደ ድንገተኛ ክፍል አስገቡ። ከአጭር ጊዜ ፍጥጫ በኋላም ዶክተሮች በሐዘን ተሞልተው መጥተው አሳዛኙን ዜና ነገሩት። ባለቤትህ ሞታለች። ነገር ግን ብዙ ጥረት አድርገን ሕፃኑን በሕይወት አትርፈነዋል። 5 ዓመታት የጸለየበት ተስፋ ያደረገው ሕይወት በድንገት ከፊት ለፊቱ በሞት ተከደነ። ምን አይነት ፈተና ነው! አምላክ ልጅህን ሰጥቻለሁ ብሎ ደስታን ከሰጠ በኋላ ሞትን ማየቱ የብዙዎቻችን እምነት የሚፈትን ነው። አብዛኛው ሰው በዚህ ሰዓት ተስፋ ይቆርጣል። ባል ግን ከሐዘኑ ይልቅ በእምነቱ ላይ አተኮረ። በሆስፒታሉ ክፍል ጥግ ላይ ተንበርክኮ አጥብቆ ይጸልይ ጀመር። ልጁን የሰጠው አምላክ ሕይወቱን እንደማይቀማው እያመነ የሞተውን ነገር ሁሉ የመቀየር ስልጣን ያለው የድንግል ማርያም ልጅ ኢየሱስ ክርስቶስ ላይ ተስፋ አደረገ። ለረጅም ሰዓታት ጸለየ። እንባው እየወረደ ቃሉ እየጠነከረ፣ እናም ታምሩ ተፈጠረ። አንዲት ሐኪም እየሮጠች መጥታ ባለቤትህ መተንፈስ ጀምራለች ስትለው ማመን አቃተው። በድንጋጤና በታላቅ ደስታ ወደ ክፍሉ ሮጠ። አዎ፣ ሚስቱ በሕይወት አለች። ዶክተሮች ደነገጡ፣ ሰዓሊዎች ተገረሙ። ባል ግን ያመንኩት ተስፋ ያደረግኩት አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ አላሳፈረኝም እያለ ጮኸ። እግዚአብሔር ሞተ ብሎ ተስፋ ለቆረጠው ሕይወት ሌላ ምዕራፍ ከፈተ። የተወደዳችሁ ወንድሞቼና እህቶቼ፣ ይህ ታሪክ የሁላችንም ነው። ሞተ ብለን ተስፋ የቆረጥንበት ግንኙነት፣ ንግድ፣ ጤና ወይም ህልም ሊኖር ይችላል። ዛሬ ግን የእግዚአብሔር ቃል እንዲህ ይላል፣ ሞተ ብላችሁ ተስፋ አትቁረጡ፣ እግዚአብሔር ሌላ ምዕራፍ አለውና። እምነትህ የሞተውን ነገር ሁሉ በእግዚአብሔር ስም ያስነሳልና አጥብቀ ጸልይ። ይህም የምስክርነት ቃል በሕይወትህ እንዲፈጸም አሜን በል። ይህ ታላቅ ታሪክ ለሌሎች እንዲደርስ ላይክ በማድረግና ሼር በማድረግ የእግዚአብሔርን ሥራ መስበክ አትርሱ። በተጨማሪም የሌላ ሚዲያ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እግዚአብሔር የሞተውን ተስፋችሁን ሁሉ በኃይል ያስነሳላችሁ። ወስብሐት ለእግዚአብሔር። ይቆየን። አሜን። ሌላ ሚዲያ፣ የእውነት መንገድ ማያ